ውዴ ወዬ ታገቢኛለሽ? እሺ እስኪ አንተ ከዛ በፊት ምን እንዳለህ ንገረኝ። የራሴ የሆነ ባንክ አለኝ። ኦ ማይ ጋድ ታድለ። ግን ምን የሚባለው ባንክ ነው ያንተ? ፓወር ባንክ። እና በቃ አታገቢኝም? ታዲያ ምንም ብር ሳይኖርክ እንዴት ነው ማገባክ? ብር የለህም? ታዲያ እኔ ባልሽ ልሆን እንጂ መቼት የማሽንሽ ልሆን አልኩ። ሰላም ተመልካቾቻችን፣ ዛሬም እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በትህትና ጠይቃለሁ። ራስሽን እስቲ አስተዋውቂ ለተመልካቾች። እሺ እኔ አርቲስት ጄሪ ይባላለሁ። እሺ ጄሪ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ጄሪ፣ እንዴት ወደ አርቱ ልትገቢ ቻልሽ? የአርቱን ዓለም የተቀላቀልኩት ድንገት በአጋጣሚ ነው። አንድ ቀን ወደ ስራ እየሄድኩ ጠዋት የፊልም ቀረጻ ነበርና ኒሳ ላይ ድንገት ካሜራ ውስጥ ገባው። ከዚያው ፊልሙም ተለቀቀ። በዛ በተለቀቀ በሁለት ቀኑ ምናምን ወዲያው የስልክ ጥሪ ደረሰኝና እኔ ተወኝልን ተባልኩ። ከዛ በኋላ እኔም በሀሳባቸው ተስማምቼ ተወንኩላቸው። ከዛ በዛው ወደ አርቱ ዓለም ተቀላቀልኩ ማለት ነው። የሚገርም አጋጣሚ ነው። እና የግል ህይወትሽስ ምን ይመስላል? ትዳር ምናምን አልመሰረትሽም? አላገባሁም። እንዴ ለምን እስካሁን አላገባሽም? ምን ባክ፣ በዚህ ዘመን እኮ ለትዳር የሚሆን ወንድ አይገኝም። በድሮ ዘመንስ? የድሮ ወንድማ ለትዳሩ ታማኝ ነበር። እንደ ድሮ አይነት ወንድ ቢገኝማ አገባ ነበር እኮ። ታዲያ አያቴ እኮ በህይወት አሉ። ለነግርልሽ እንዴ? ያ እኛ ሰፈር ያለውን ሰውዬ ታውቀዋለህ አይደለ?